ዋዌ ፒውራ 80 አልትራ። ይህ አዲሱ ስልካቸው በሶስት ያማሩ ከለሮች ያሸበረቀ ነው። በምሽት ቪዲዮዎች የሚገርም ጥራት እንዳላቸው ማየት እንችላለን። ከዋዌ ያገኘሁት የተለየ የካሜራ ብቃት በፀሐይ ትክክል ሆኖ ፎቶ ወይም ቪዲዮ ሲቀረጹ ነው። ይህ ነገር በሌሎች ስልኮች የማይታሰብ ነው። ከሩቅ ያሉ ነገሮችን በሚያምር ጥራት አቅርቦ ማንሳት የሚችል ነው። በዓለም የመጀመሪያው ሁለት ተቀያያሪ ቴሌፎቶ ካሜራ ተገጥሞለታል። ስክሪኑም በጣም ጠንካራ እንደሆነ ተናግረዋል። ባትሪውም 5170 ሚሊ አምፓየር ነው። ይህ ከሌሎች ያነሰ ሆኖ አግኝቼዋለሁ። ከሌላው የተሻለ ግን IP69 ሬቲንግ ስላለው ነው። ዋዌ ፒውራ 80 ፕሮ 3000 ኒትስ 120 ሄርዝ ሪፍሬሽ ሬት ያለው ለመያዝ ምቹ የሆነ በሶስት ከለሮች አስተዋውቀውታል። ካሜራው ላይ ትልቅ የሚባል ለውጥ እንዳደረጉ ተናግረዋል። ስልኩን ከርቀት እጃችንን በመጠቀም ነገሮችን ማድረግ እንችላለን። ለምሳሌ ስክሪንሾት እንደማንሳት። ዋዌ ፒውራ 80 በሶስት የሚያማምሩ ከለሮች የመጣና እንደኔ ምልከታ ከሌሎች ስልኮች የተሻለ ዲዛይን ያለው ነው። ዋዌ ሜታፓድ 11.5ንም አስተዋውቀዋል። 2.5K ሬዞሉሽን እና 600 ኒትስ ብራይትነስ አለው። 120 ሄርዝ ሪፍሬሽ ሬት ያለው ታብሌት ነው። በብርሃን ቦታ እንዳያንጸባርቅ ፔፐር ማት ዲስፕሌይ የተገጠመ ቀጠን ያለ ቢሆንም 10100 ሚሊ አምፓየር ባትሪን ተሸክሟል። ይህም ለ14 ሰዓታት ቪዲዮን ማጫወት ይችላል እንደማለት ነው። አክለውም ዋዌ ኤም ፔንስል ሰርድ ጀነሬሽንን ከታብሌቱ ጋር እንደሚያካትቱትና ከታብሌቱ ላይ ማግኔቲካሊ ቻርጅ እንደሚያደርግ ተናግረዋል። ከዚህ በፊት ስለ አዲሱ ቻት ጂፒቲ እና ስለ አይፎን 17 የሰራሁት ቪዲዮ አለ። እነሱን እያቸው ተወዷቸዋላችሁ።